ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። መልካም ፈቃዳችሁ ከሆነ ቪዲዮን ከመጀመራችሁ በፊት ሰብስክራይብ እያደረጋችሁ ተከታተሉኝ። ዛሬ ኩሽና ነው ያለሁት። ዛሬ እሁድ ነው፣ ነገ ደግሞ ተማሪ ነው ልጄ። ለዛ ጠዋት ተነስቼ ብዙ ሁለት አይነት ምናምን ነው የሚቋጥረው። ነገ ደግሞ ጥናትም ስላለ 11 ሰዓት ነው የሚመጣው። ስለዚህ 3 ምግብ ነው የሚቋጥረው ማለት ነው። እኔ ግን ምግብ እንዳይበዛበት 2 ምግብ ብቻ ቋጥርለትና ለጥናት የሚሆነው ደግሞ ቀለል ያለ ነገር ነው የማደርግለት። ኩኪስ፣ ጁስ ነገር እንደዛ አይነት ነገር ነው የማደርግለት። 3ቱን ምግብ አላረግም። ልሰራለት ያሰብኩት ደግሞ ምን መሰላችሁ? እንደምታዩት እዚህ ጋር ጥቅል ጎመን አለ፣ አነስ ያለች 4 ካሮት፣ ያው ለሱ ብቻ ሳይሆን ለቤት እኔም ስለምመገብ። ከዛ ደግሞ ብሮኮሊ አለ። እሱ አይወድም ብሮኮሊ። እንዳያየው አድርጌ ደቀቅ አድርጌ ነው የምከትፈው። ጥቅል ጎመኑ ጎልቶ እንዲታይ ነው የማደርገው። ይሄ መጠኑን ማሳንሽ ስለሚጠቅመው መብላት ስላለበት በትናንሹ ከትፌ ነው የምጠብሰው። ይሄን የሰራው አንዳንድ ነገር እላችኋለሁ። እስከ ቪዲዮ የመጨረሻ ድረስ ተከታተሉ። በመጀመሪያ ካሮታችንን እንልጣለን፣ እንፈቅፍቃለን ነው የሚባለው፣ እንልጣለን። ይሄን ለመላጥ ግን ምን ያስፈልገኛል? የምልጥበት ፊስታል ውስጥ ልጥና እንትን እላለሁ ማለት ነው። ባቢ በጣም ከባድ ነው፣ ምግብ ላይ ምናምን አስቸጋሪ ነው ትንሽ። እኔ የፈለኩትም ምናምን አይደለም የሚቋጠርለት። እንደዚህ ስላችሁ ይሄን ያህል አስቸጋሪ ከባድ አይደለም፣ ግን የፈለገዋን ምግብ ነው መቋጠር የሚፈልገው። ለምሳሌ እኔ ዛሬ ይሄንን ነው ልቋጠርለት ያሰብኩት። እሱ ደግሞ በውስጡ ያሰበው ምግብ ይኖራል ይዞ መሄድ የፈለገው። ያ ነገር አንድ ካልሆነ በጣም ነው የሚደብረው። በጸባይ ምናምን ቢለመንም እሺ አይልም። አንዳንድ ጊዜ አንዳንዴ ይረዳል፣ አንዳንዴ ደግሞ በጣም ነው የሚደብረው። እኔ እንደዚህ ያላሰብኩም እኮ ምናምን ይላልና፣ ለማንኛውም ዛሬ ምን እንደምቋጥርለት አልነገርኩትም። ያው ሲመጣ እስቲ እናያለን ምን እንደሚል። ካሮቱን ነው እሺ፣ ይወት በማርያም ካሮት ውስጥ ያለው እንትን እንጨትና ይሄ ልጣጩ ብቻ ለብቻ ነው የሚላጠው በራሱ ጊዜ ማለት ነው። መቼም ምን ይባላል ይሄ መቼም ከሰው አይደለም ወይ ከማሳ ዝናብ አንሶት ወይ በሆነ ነገር ነውና ችግር የለውም። ግን እንዴት እንደሆነ አላውቅም። ማርያምን ይወት እንዴት ነው የማደርገው እንዴ? ምን ሆነ ነው እግዚአብሔርን እንዳገዳ እኮ ነው የሚላጠው። ወድፈላ ታዲያ ይሄን እያየሁ ነው እንጨቱን ሰንጥቄ ምናምን ማድረግለት ነው። እንዴት ነው ማድረግ ያለብኝ? ምን ጉድ ነው ማሪ? አወል መራ እንደዚህ አይነት ነገር ያየሁት። ያ እንጨት እናንተ ነው ለዩ ምናምን አረብስ ነው። ይሄ ለጣላ ከመጣሉ በፊት እስቲ የተላጠው ለመስበስ ነው። ስትበሉት ግን ካሮት ነው፣ ጣሙ ካሮት ነው። ግን እንጨቱ በጣም ወፍራም ስለሆነ ለኔ ቢሆን ችግር የለም፣ ለኔ ብቻ ቢሆን በላዋለሁ። ግን ባጋር ነገር ይሄ ምግብ እንድሰራ ያደረገኝ ዋነኛው ልጄ ስለሆነ ለልጄ ደግሞ በጣም ጥንቃቄ ማድረግ አለብኝ። ታውቃላችሁ፣ ሁላችንም ጥንቃቄ ያስፈልገናል። ነገር ልጆች ደግሞ ከምንም በላይ በጣም ጥንቃቄ ይፈልጋሉ። ለዛ ያኛው ካሮት ለዛሬ ይጣልና ከይቅርታ ጋር ሌላ ካሮት ልጅስ ቼክ አድርጋለሁ። ይሄ አሪፍ ነው፣ ቆንጆ ካሮት ነው። በነገራችን ላይ አሁን አሰራው ከታጥፊ ነው የማሳደረው
ምን እንደሚያበሳጫችሁ ታውቃላችሁ? ጠዋት ተነስታችሁ ልክ ልትሰሩ ልክ ተነስታችሁ ምናምን ማብራት ልታበሩ ስትሉ ማብራት የላችሁ። በቃ ንዴት በአካል መጥቶ ነው የምታገኙት። በጣም ነው የሚያስጠላው። ከሰል አቀጣጥላችሁ ምናምን እኔ አሁን አንድ ከሰል ማንደጃ ነው ያለኝ የምሰራው 3 ምናምን 2 ምግብ አንዱ ተሰርቶ እስኪያልቅ ሰዓት ይደርሳል ማለት ነው። እና ማብራት ሲጠፋ በጣም ነው የሚያስጠላው። ለዛ ነው ማታ ማታ ከትፌ ማሳደር የጀመርኩት። እኔ ምን አስብ ነበር መሰላችሁ? ከዛ ውጭ እያለሁ አሁን ወደ ኢትዮጵያ ስሄድ እንዴት ነው ያለ ስራ መቀመጠው ምናምን እንዴ? ቀላል ስራ ይዣለሁ እንዴ? ማሪም ልጄን የሚመቸው ምግብ በጥንቃቄ መስራት፣ የእሱን ልብስ ማጣጠብ፣ ሆምወርክ ማሰራት፣ እሱ ዘና ማድረግ፣ ማስጠናት፣ ሲጫወት የሚጫወተው ነገር እሱን ሊጎዳ ላይጎዳ ይችላል ምናምን እሱ አያውቅም መጫወት እንጂ እሱን አይቼ ጥንቃቄ ለሱ ማድረግ፣ ቤቴን ማስተካከል ምናምን ትልቅ ስራ ማድረግ ሆነ። ስለዚህ አንዳንድ የቤት እመቤት የሆናችሁ እህቶቼ እንዳትሸማቀቁ፣ ያለ ስራ ተቀመጥኩ ምናምን ብላችሁ ማርያም እንዳትሸማቀቁ። አንደኛ ስራ ራሱ የበዛበት የለም። ካሮቴን ከትፌ ጨርሻለሁ። ካሮቴን እንደዚህ ዳራ ይዘዋለሁ። መታጠብ ስላለበት አንድ ላይ ከጥቅል ጎመኑ ጋር አጥበዋለሁ። ካሮቴን ከትፌ ጨርሻለሁ። ካሮቴን እዚህ ጋር አድርግና ጥቅል ጎመን ከትፋለሁ። ጥቅል ጎመን ትንሽ ጠለግ ያለ ነው። ከገዛው ትንሽ ሰንበትበት ብሏል። ትንሽ ናታ ግን እቺ ራሱ ቢያንስ ለ2 ጊዜና ከዛ በላይ ትሆናለች። ቶሎ ቶሎ ልክተፍና እጅ ባቢ እጅ መጣና ቆይ አሁን እቺው ልምጣ። ጠብቁ፣ የትም እንዳትሄዱ። ተመልካቾቼ መጥቻለሁ። ባቢ እየተጫወተ ነው። ይዤው ልመጣ ነበር ግን 5 ደቂቃ አለኝ እና 5 ደቂቃ ሲሆን ደግሞ እምቢ ማለት አልቻልኩም እና 5 ደቂቃ ሲሆን ራስ ደቂቃውን አይተህ መምጣት አለብህ ብያለሁ። ሰዓት የለኝም እንዴት ነው የማውቀው ምናምን ብሎኛል። እኔ አያገባኝም። ከኔ ጋና አልመጣም ካል በ5 ደቂቃ ውስጥ ወደ ቤት እንድትመጣ ብያለሁ። ከመጣ ይመጣል፣ ካልመጣ የት እንደሚያድር አላውቅም። ፈጣሪ የሆነ ምን ይባላል። እኔ በቀደም ዕለት አጋጣሚ የተጫወትን ምናምን የአልጋ ልጅ ጠርዙ መታኝ ማለት ነው። እና የመታኝ ማርያምን አሞኛል። በጣም እንደዚህ የተካበደ ህመም ሳይሆን እንደዚህ አሞኛል። እና ከዛ ምናምን ብዬ እንደዚህ ራሴን ያዝኩኝ። ከዛ በጣም ደነገጠ ማለት መደንገጡ ሳይ ኦኬ እስቲ ምን ያደርጋል ምናምን ብዬ በጣም እንዳመኝ አስመሰልኩኝ። ከዛ በቃ ያደረገው መፍረሃንን ቆይ ማታ ነው የቀረጽኩት። መኝታ ቤት ነበርኩኝና ብዙ አይታይም እንትን የቀረጽኩት ጥራት የለውም ቪዲዮ እንትን ውስጥ ስለሆነ ጨለማ ውስጥ ግን ትንሽ ይታያልና ማርያምን አሳያችኋለሁ። አታምኑ። ብር ከቤት ስጪኝ ብር ስጪኝ ምናምን ብሎኝ እኔን ጠይቆኝ ነውና ለምን ምናምን ስለው ስጪኝ ምናምን አለኝ። ከዛ እሺ ምናምን ብዬ ዝም ብዬ ሰጠሁት ማለት ነው። ይሄኔ እንትን ገዝቶ መጣ ቆቆር ማርያምን ቆቆር ገዝቶ መጥቶ እያጎረሰኝ እየቆረሰ ለራሱ 2 ነው ግን የገዛው አንድ ለሱ አንድ ለኔና የኔን በቃ እየቆረሰ እያጎረሰ እመቤቴን እንዴት አንጀቴን እንደበላኝ አረ ብላኪዩ ምናምን ስለቆይ አንቺ ነሽ መጀመሪያ ማብላት ያለብሽ ምናምን ብሎ እሱን አብልቶኝ ልብስ ምናምን እንድደረመን ብርድ እንዳይመታኝ ምናምን እሱን አልብሶኝ ምናምን እግዚአብሔርን በቃ እንዴ ኩስፍ ተኮሰፍኩኝ። በቃ ኮራው ማርያምን እንዴት ደስ እንዳለኝና ልጄ በቃ ማርያምን ልጄ ልዩ ነው የኔ ልጅ ብቻ እግዚአብሔር ያሳደግልሽ በል እግዚአብሔርን። እዚህ አብረን ስንሄድ ምናምን እንደዚህ እናትና ልጅ አልመስልም። እንደዚህ ወይ ታናሽ ወንድሜ ምናምን ነው የምንመስለው ነው በሷ እንደዛ ነው የሚለው ብዬ ነው እንጂ እኔ አላውቅም። እና ልጅ ነው ታድለሽ ምናምን ልጅ በልጅነት ምናምን ሲሉኝ
እግሬን ቀጠቀጠል። በቃ መሄድ ነው የሚያቅተኝ። ማርያምን እንዴት ደስ እንደሚለኝ። ኪዩ ደግሞ በቃ ምንድነው ሁሉም ሰው እንደዚህ የሚልሽ ምናምን። የሆነ ጊዜ ትምህርት ቤት ሰርቪስ አላስጀመርኩትም እና በሰርቪስ ነበር የሚመጣው። ያኔ አልጀምረም አጋጣሚ። ከዛ ላመጣው ሄድኩኝ ትምህርት ቤት በር ላይ ማለት ነው። ከዛ እኔን አያውቁኝም አስተማሪዎቹ ምናምን። አጎቱ ነው በብዛት የሚያውቁት፣ እሱ ነው የሚከታተለው ማለት ነው። እኔ በብዛት እዚህ ውስጥ አልነበርኩኝ፣ ብቻ እነሱ ነው የሚያውቁት። ከዛ እኔ ሄጄ አጋጣሚ ደግሞ አንድ ሴት አለች መምህርት፣ እኔን የምታይ ሰርት ምናምን ተቀብዬ በፈጣጣው የተዋወቅኳት ማለት ነው። ከዛ ስታይል ምናምን ያው ምናምን ብላ ጠራቸው እና መጣ ማለት ነው። ከዛ መጣና እኔን አላየኝም። እሱ ወደ ምን የሚባለው እኔን አላየኝም። እኔ ጠግ ላይ ነው የቆምኩትና ወጣና ለምን እንደተጠራ ምናምን አላወቀም። ከዛ ርዕሰ መምህሩ አለ እሱ ጋር ሄደ ማለት ነው። ያቸው እህት ምናምን ያቸው እህት እየጠበቀች ምናምን አለ ማለት ነው። እናቴ ናት እናቴ እንደዚህ በቃ አነጋገሩ ምናምን ደስ አለ። በቃ እናቴ ናት ምናምን አለው። ከዛ አስተማሪ ማርያም በጣም ገረሙ ማለት ነው። በቃ ብቻ ምን ልበላችሁ፣ እግዚአብሔር በቃ በእኔ ተማምኖ የሰጠኝ አደራ አለ። በነገራችን ላይ ልጅ አደራ ነው። እግዚአብሔር ሲተማመንባችሁ ልጅ የሚሰጣችሁ ነው። ተማምኖብኝ የሰጠኝ ልጄ አደራዬ። እግዚአብሔር ይመስገን። ማርያምን እኔ ሁሌ በቃ በምንድነው ደስተኛ የምትሆኚው ምናምን የደስታሽ ምንጩ ምንድን ነው ብትሉኝ መጀመሪያ አምላኬ ነው። አምላኬና ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። በመቀጠል የኔ ደስታ ልጄ ማርያምን ልጄ ነው። እግዚአብሔር ይመስገን። እግዚአብሔር ደግስ ያለበት ነው። እኛም ተወልደን አድገን እና ስለመሆን በቃ ተመልካቾች ክቺን ካቢኔቴ ትንሽዬ ናትና እቃ እዚህ ጋር ስቶፍ አስቀምጬ እዚህ ጋር ቅመማ ምናምን አስቀምጬ አልበቃኝም። ትንሽ አስቸጋሪ ነው። ግን አስቸጋሪ ስለሆነ ሳሙ እያማረርኩ አይደለም፣ ለእናንተ ለማሳየት እየተመቸኝ አይደለም። በህይወቴ በጣም ደስተኛ ነኝ። በጣም ይሄን እንዴት እንደምከትፊው ይሄንንም ከከተፍኩ በኋላ ነው የማጥበው። መጀመሪያ ይሄንን ቆረጥ አድርጌ ትንሽ ነው የምጠቀመው። 3 ፍሬ ነው የምጠቀመው። በውሃ ለቅለቅ አደርጓል። ደግሜ ግን ከከተፍኩ በኋላ በደንብ አድርጌ ቪኔገር አድርጌ ምናምን አጥበዋለሁ። ጠቀሙ ይበቃዋል። ምን አሰብኩኝ መሰላችሁ ተመልካቾቼ? ይሄን ብሮኮሊ የገዛሁት 2 ፍሬ ነውና ትንሽ ከለሩን ወደ መቀየር አይነት ነገር እንትን እያለ ነውና ለምን ፍሪዘር አላረገው ብዬ አሰብኩኝ እና ቆይ ካፌ ግማሹን ሰራና ግማሹን ፍሪዘር አረጋለሁ። ስፈልግ እየወሰድኩ እንትን እንድጠቀም አቆራረጠውና ለቅለቅ አድርጌ ፍሪዘር የምሰራው ስራ ካሜራውን እንደዚህ ዝቅ አድርጌ እንዳላሳያችሁ ፊቴ ይደበቃል። ለዛ ነው። እሺ በጣም ይቅርታ። አሁን የካያችሁ በቂ ነው ትላላችሁ። አይ ቡቡብ አንድ ፍሬ አለኝ ማለት ነገር የምጠቀመው ይሄንን ነው። ነገር የምጠቀመው ይሄንን ነው። ስከትፈው ትንሽ ስለምን አጥንቶቹ ምናምን ስለሚሉ ለዛ ነው በዛ ያደረኩት። አጣጥቤ ምናምን መጣለሁ። ልጄ ቼክ አድርጌ ልምጣ። ልጄ እዚህ ጋር ደግሞ ፍሪዘር የሚገባ ነው። ይሄ መጣ። ልጄ መጣ
ራስን አስተዋውቅ እባክህ፣ ራስን አስተዋውቅ። እሺ እኔ ለነገ የሚቋጠርልህን ምግብ እያሰናዳው ነው። እናትህ ምንድን ነው ይሄ? ልቋጥር ማለት ይሄ ልቋጥር ነው? አዎ እሱ በጣም ነው የሚወደቅ። ወደዋለሁ ብሎኝ እኮ ነው። ስንት ጊዜ ሆነ ከበላኝ ምናምን አለ። ከተገናኘን በጣም ረዥም ጊዜ። ይሄ እኮ በጣም ጥሩ ነው። እንደዚህ ቢበላው ነው ይሄ ለምንም ፍቅር። እኔ ያን ነገር ልንገርህ፣ ምግብም ማለት ነው እወዳለሁ አልወድም ሳይሆን ማለት ያለብህ ይጠቅመኛል አይጠቅመኝም ነው ማለት ያለብህ። እሺ እንደዚህ ማለት ነው ከመሬት የሚወጣ ነገር ሁሉ ይጠቅማል ለማለት ቢከብድም በብዛት ግን አረንጓዴ ተክሎች ይጠቅማሉ። እሺ ይሄ አረንጓዴ አይደለም፣ አበባ ጎመን ነው። አበባ ጎመን ነው ይሄ፣ አበባ ጎመን ነው። እሺ አበባ ጎመን በራሱ በጣም ይጠቅማል። ምን ነው እነዚህ አመዳም የሚመስልከው ልጅ ነጭ ወጥ ሂድና ልጅ ላከው ውጣ ነው ልጅ ላከው። እሺ ይሄ እንቁላል አብዝተሽ በእንቁላል ሲሰራ ነው የሚጣፍጠው። በእንቁላል ስራ ነው የምሰራው ዛሬ በፓስታ። ይሄ ፍቅር ጥቅል ጎመን አለ፣ ካሮት አለ፣ ይሄ አለ። አንድ ላይ ይጠበስና ልጄ ለካሮት ያለው ፍቅር አልነገርኳችሁም ወይ? ልጄ እንደዚህ እሱ ከትምህርት ቤት ሲመጣ ምናምን ካላምናችሁ ማለት ነው ና ካሮት ውስጥ ና ካላችሁ አለዋላችሁ ቆንጆ ቆሎ ነው የሚበላው። ሌላ መክተፍ አለብኝ ማለት ነው። ሌላ መክተፍ አለብኝ። ብላ ብሊ ልጄ ለማሪው ነው ለካሮት ያለው ፍቅር አሉ እንጂ አንዳንዶቹ ነገራት ምን ሆነሽ ነው ማለት ከጀመረሽ ብዙ ጊዜ ሆነሽ እንዴ በላት። እኔ በጣም ደስ የሚለኝ ባቢ ካሮት ቀይ ስር ምናምን ሲሆን በጣም ደስ የሚለኝ አውጥ ብሎ በቃ ሻል ለምግብ እናልከኝ አባይ ለምግብ እና ይሄኛው እንደዚህ አዘጋጅቻለሁ። እንደዚህ ተዘጋውና ንፋሱን አውጥቼ እንደዚህ ይሄንን በነገራችን ላይ ልንገራችሁ ተመልካቾቼ፣ ይሄ አሁን እንደዚህ ንፋሱን አውጥቼ ምናምን ፍሪዘር ይገባል። ባቢ እግዚአብሔር ብሎ ትምህርቱን ጨርሶ ምናምን ኮሌጅ ሲገባ ይዞ ነው የሚሄደው። ይሄ ነገር አታስቢ፣ ነገር አትብላ። እኔ ላንተ ብዬ ነው እና ወደ ኮሌጅ ሲሄድ አልቸገረም ማለት ነው። አንድ ፌስታል ምግብ አዘጋጅቼለታለሁ። ምን ታውቃለህ? ለምን ማፈቀር አንተ እናተ ላንተ ጥሩ ነገር ነው የምታደርገው። እመናት። እንደዚህ ነፋሱ መውጣት አለ እንዳታሸለቴ ምንም አትዘጋ ሁለት ቦታ ላምጣት። የቱ ጋር ሁለት ቦታ እንደምታደርግ እቺ እንደዚህ መሀሏን ነው። እሺ ወደ ውስጥ እንዳይገባብኝ ነው። ጀግና ብራቮ! ማረቅ ቆይ እኔ እሰጥሃለሁ። ፍቅር ቆይ እቺን እንደዚህ መሀል እንደዚህ ቆይ እኔ ልርዳክ። እኔ እኮ ከፍለዋለሁ። አጨብጭቡለት። ለትንሽ ወደ ተመልካቾች ሁሉንም ነገር ከታትፌ ጨርሻለሁ። እንደነገርኳችሁ ነገ ጠዋት ነው የምጠባብሰው። ዛሬ አጣጥቤ የማሳድረው ብሮኮሊን እዚህ ውስጥ ጨምሬ ለቅለቅ አድርገዋለሁ። እንቁላል ትላንት በልተሃል? ሳምንቱ ሙሉ እንቁላል
አይበላም። ሼም ነው፣ ነውር ነው በጣም። አትፈልግም? ለምን ሌላ አጥቤ ፍቅር ሰጥ አፈሩ ፈለግሽ? እዚህ ጋር ጎመና ላይ ቀደም ላይ ያነጠስኩትና ረሳሁት፣ አልነገርኳችሁ። ይላ እኔ ጎመን ስሰራ እንደ ይገርመዋል። ለምንድን ነው ይሄ ሁሉ ምናምን ይላል ማለት ነው። ከዛ ልክ ድስት ውስጥ ሲገባ አይኑ እያየ የትም ሳይንቀሳቀስ እየጎደለ ሄዶ ታች ሲደርስ ያለና በጣም ነው የሚገርም። ሁሌ ያስታውሳለሁ። ሰው አሁንም ይሄና ከጥፍ ያለውን ሌላ ገና አለ። ኔስቲና ተሰጋ አልኩለን እንደማልችለው ግን ታውቃላችሁ። ወይኔ ማርያምን አልችለውም እኮ እናንተ፣ ማርያምን አልችለውም። በጣም ልጄ ማቀፍ ምናምን ማዘል ማለት ወዳለሁ ግን አልችለውም። አደገ እኮ ልጅ አያችሁ፣ አሪፍ መደገፊያ ነው። በቃ እንደዚህ ማንንም ከትፌ ጨርሻለሁ። አሁን ሁሉም ነገር አልቋል። ሽንኩርት ብቻ ነው የቀረኝ። ሽንኩርት ደግሞ ከትፌ ፍሬሽ ካረኩኝ ፍሬጁ ስለሚሸት ጠዋት ነው የሚከትፈው። እሱ ምንም አይከብድም። ሁሉም ስራ እንጨርሻለን። ለነገ እግዚአብሔር በሰላም ካሳደረን ጠዋት አንስቼ በጊዜ ጠባብስለታለሁ። የዛሬ ቪዲዮ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። እንደው መልካም ፈቃዳችሁ ከሆነ ዩቲዩብ ሰብስክራይብ አድርጉልኝ። አመሰግናለሁ። ቻው